ሰላም ሰላማችሁ እንደምድር አሸዋ ብዝት ይበል። የሆነ ነገር ውስጥ ገንፍሎ መኪና ዳር አድርጌ ነው ይህ ቪዲዮ ሰራላችሁ። ያሲን ኮሜዲያን ላደንቆ ነው የመጣሁት። በቃ ጀግና። የእሱ ህይወትና የኔ ህይወት በአብዛኛው ስለሚመሳሰሉና ያሲን ያሳየኝ በመውደቁ ሻምፒዮንነት፣ በመራቡ ሻምፒዮንነት፣ በማጣቱስ ያሳየው ሻምፒዮንነት በጣም በቃ ለኔ ትምህርት የሆነበት ነገር ስለሆነ ነው። ጋይስ ያሲን ኮሜዲያን በእውነት የኢትዮጵያ ጀግና ብያለሁ። በእውነት ፕራውድ ነው ያረኩት። በመራብ ውስጥ ያሳየከው ጀግንነት፣ በመጣማት ውስጥ ያሳየከው ጀግንነት፣ ስራ በማጣት የምታሳያቸው ጀግንነት እኔ ፕራውድ እንደሆነ አድርጎኛል። ያሲንዬ እኔ ኮምበሬ ዝቅ ብዬ ነው ለአንተ ሰላም ምሰጥክ። በእውነት ጀግና ነህ ያሲን፣ ጀግና ብያለሁ። በእውነት የኢትዮጵያ ጀግና። ጋይስ በመራብ ውስጥ ያለው ውበት፣ በመቸገር ውስጥ ያለው ውበት፣ ስራ በማጣት ውስጥ ያለው ውበት እንዴት መስሎ እንደሚታያችሁ በጣም ውበት አለው። በእውነት እኔ ተርቤ ተቸግሬ አስፋልት ላይም ቆሜም ስላሳለፍኩት ውበት አለው። ያሲን እያሳየን ያለው ተንጠራርተን ለምንኖር ሰዎች ነው። በዝቅታ ውስጥ ዝቅ በማለት ውስጥ የሆነ ውበት አለ፣ የሚገኝ ነገር አለ። በእውነት ያሲን የውስጤን ስለተናገርክ ክብር ላንተ ይሁን። በእውነት ዘርክ እንደ ምድር አሸዋ ይብዛ ያሲንዬ። በእውነት ዛሬ ካለንበት ደረጃ ዝቅ ብንል እኔ የዚህ ሰውዬን ታሪክ እየሰማው እንደገና እንደ አበባ ማበብ ይመስለኛል። በእውነት በመቸገር ውስጥ ውበት የለም የምትሉ፣ በማጣት ውስጥ ውበት የለም የምትሉ ሰዎች በእውነት እግዚአብሔር ከናንተ ጋር ተቆመ። በድህነት ውስጥና በማጣት ውስጥ የሆነ ውበት ይታየናል። ለያሲን አድርሱልኝ። ጀግና ነክ፣ ኑርልኝ፣ የህይወቴ ምሳሌ ነክ በሉልኝ። ኮፒ ሊንክና ሼር እያደረጋችሁ አንተ ጀግና ነክ ብለዋል በሉልኝ ፕሊዝ። በጌታሽ ሰላማችሁ እንደ ምድር አሸዋ ይብዛ። ጀግና ነው በእውነት።